ሰላም የፌስቡክ እና የቲክቶክ ቤተሰቦቻችን እንደምን አላችሁ? እኔና ይዲዲያ እግዚአብሔር ይመስገን ደህና ነን። በመላው ዓለም ያላችሁ ኢትዮጵያውያን፣ ውድ ኤርትራውያን ይህን ቪዲዮ የምታዩ ሰዎች በሙሉ በተቻላችሁ መጠን እስቲ የተለያዩ ፐዝሎችን ማግኘት የምችልበት መንገድ ይዲዲያን ሊያግዝ የሚችል ነገር በሙሉ ፎር ኤግዛምፕል አሁን ቁጥር ሳስተምረው አድ ብዬ በራሴ በእጄ ነው እያስተማርኩት ያለሁት። ነገር ግን አንድን ሊያሳይ የሚችሉ ነገሮች ለምሳሌ የተለያዩ ፐዝል የእንስሳት ሊሆን ይችላል፣ የአሻንጉሊት ሊሆን ይችላል። የተለያየ ፐዝሎችን በመገጣጠም በመነካካት ኢቨን እሱ ሊጎዳው በማይችል መንገድ በተለይ የእንጨት ቢሆን ይመረጣል። ፕላስቲክ ነገሮችን ወደ አፉ ማድረግ መብላት ስለሚፈልግና የተለያዩ ይዲዲያን ሊያግዝ የሚችሉ ነገሮችን ማስተማር የምችልባቸው ማቴሪያሎችን ማገዝ የምትችሉ ሰዎች እንድታግዙኝ በእግዚአብሔር ፍቅር ጠይቃችኋለሁ። ሌላው ደግሞ እለት እለት ያው ለውጥ አለው በተወሰነ መልኩ እኔም በምለው በተወሰነ ነገር ነው እየረዳሁት ያለሁት። ነገር ግን እስቲ ድምፅ ሊያወጡ የሚችሉ ነገሮች ለምሳሌ ታብሌት ላይ ተጭኖ እንደዚህ ድምፅ ሊደጋግሙ የሚችሉ ነገሮችን መነካካት ስለሚወድ እንደዚህ አይነት ነገሮችን ማገዝ የምትችሉ ሰዎች በእግዚአብሔር ፍቅር እጠይቃችኋለሁ። ያው ይዲዲያ እንግዲህ 27 ዓመት ሆኖታል ነግራችኋለሁ። ትምህርት ቤት እንዳልገባም ነግራችኋለሁ። ነገር ግን በእኔ ረዳትነት እኔ ብቻ እያገዝኩት በተወሰነ መልኩ መለወጥ ችሏል። እግዚአብሔር ሲፈቅድ ደግሞ ነገሮች ሲስተካከሉ ትምህርት ቤት የሚወጣበት ሚንስ እግዚአብሔር እስኪያስተካክል ድረስ ቤት ውስጥ በዚህ መንገድ እየረዳሁት እንቀጥላለን። እያገዛችሁኝ ሀሳብ እየሰጣችሁኝ ስላላችሁ ሰዎች እጅግ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። መልካም ጊዜ